የተፈራው ተጀምሯል። ሰሜኖች ተነስተዋል። የአብይ አህመድ አገዛዝ ለአንዴና ለመጨረሻ ጊዜ ለማስወገድ የመጨረሻው መጀመሪያ ተጀምሯል። የትግራይ ሰራዊት በአገዛዙ ሰራዊት የተከፈተበትን ጥቃት ሙሉ በሙሉ በመመከት ታላቅ ድልን ያንጸባረቀ ሲሆን የህዝብ ልጅ የሆነው ጀግናው የፋኖ ሰራዊትም በአገዛዙ ኃይል ላይ እርምጃ በመውሰድ የብልጽግናን ሰራዊት ከጥቅም ውጭ እንዲሆን አድርጓል። በሌላ በኩል ሁለቱ የብልጽግና ክንፍ አስቸኳይ ስብሰባን በአዲስ አበባ እያደረጉ ይገኛል። ኦህዴድና በአዲን በአዲስ አበባ ኢሊሊ ሆቴል ጥብቅ ስብሰባ እያደረጉ ይገኛሉ። የስብሰባው ዋነኛ ማጠንጠኛ ጽምዶ ሊበላን እየመጣ ነው፣ በአስቸኳይ ወታደራዊ እርምጃ መውሰድ አለብን የሚል ሲሆን ሀገሪቱ በጽምዶ የምትበታተን ከሆነ ኦህዴድ አዲስ አበባ ሊወስድ፣ በአዲን ደግሞ ወልቃይትን ለመውሰድ መስማማታቸውም ተሰምቷል። ሌላኛው የምንመለከተው መረጃ ነው። በተጨማሪም አድማጮች ዛሬ በሸረሪ በኩል ሲደረግ ስለዋለው ከባድ ውጊያ በቪዲዮ አስደግፈን ወደ በኋላ የምናስደምጣችሁ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ አድማጮች፣ አክብሮታዊ ሰላምታችን ለእናንተ ይድረስ እያልኩኝ ለቻናላችን አዲስ የሆናችሁ ቪዲዮን ላይክ፣ ሰብስክራይብ እንዲሁም ድል ለፋኖ ድል ለሰሜናውያን እያላችሁ በኮሜንት እንድታስቀምጡ እየጋበዝኩ ቀጥታ ወደ ዝርዝር ዘገባዎቹ አልፋለሁ። የተፈራው ተጀምሯል። ሰሜኖች ተነስተዋል። የአብይ አህመድን አፓርታዊ አገዛዝ ለአንዴና ለመጨረሻ ጊዜ ከሰረሰር ነቅሎ ለመጣል የሚደረገው የመጨረሻው ታሪካዊ ፍጻሜ እነሆ ዛሬ በይፋ ተጀምሯል። የኢትዮጵያ መሬት የፍትህና የነጻነት ንጋት ለማየት በደም የቀለመችበት የፋኖና የሰሜን ጀግና ህዝብ አውደ ውጊያ በድል ማዕበል የሚናወጥበት ወርቃማ ሰዓት ላይ ደርሰናል። በሁመራና ሸረዳ ግንባር ላይ የትግራይ ሰራዊት በአገዛዙ ኃይል ላይ የተከፈተበትን መተንፈሻ ያጣ አረመናዊ ጥቃት ሙሉ በሙሉ መመከትና ታላቅን ታሪካዊ ድል አንጸባርቋል። በሌላ በኩል ደግሞ የህዝብ ልጅ የሆነው ለነጻነቱ ሲል ጸጉሩን የላጨው ጀግናው የፋኖ ሰራዊት በአገዛዙ ኃይል ላይ የማያዳግም እርምጃ በመውሰድ የብልጽግናን ሰራዊት አንገቱን አስደፍቶ ከጥቅም ውጭ አድርጎታል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛ ሳምነው ኮር አካል የሆነው 14ኛ ጀነራል ኃይሉ ከበደ ክፍለ ጦር በዋገምራ ዞር ጋዜጊብላ ወረዳ 09 ቀበሌ ላይ የፈጸመው ገድል የዘመኑ የጀግንነት ጥግ ማሳያ ሆኗል። ይህ የቁርጥ ቀን ኃይል ላኪው የአብይ አህመድ ወንበር አስጠባቂ በሆነው ወታደር ላይ በተሰላና በታቀደ እንዲሁም በተጠናከረ የሽምቅ ውጊያ ዘመቻ ተስቦ በመግባት ከተኛበት ምሽግ ላይ ነቅሎ በመውሰድ የማያዳግም እርምጃ ወስዷል። የአገዛዙ ኃይል ፈርጥጦ የወጣበትን ምሽግ የደም መቃብር በማድረግ ታላቅ ድልን ተቀናጅቷል። ዛሬ በየግንባሩ እየተሰሙ ያሉ ድምጾች የድል ብስራት እንጂ የሽንፈት አይደሉም። ያገዛዙ የጦርም በየአቅጣጫው እየተበታተነ አከርካሪው እየተሰበረና የሞራል አቅሙ ከፈጸመው ስተት በባሰ ሁኔታ እየወደቀ ይገኛል። የሰሜኑ ጀግና ህዝብና የነጻነት ታጋዮች በአንድነት የቆሙበት አቋም አገዛዙን ከወዲሁ መተንፈስ አቅቶታል። የፋኖና የሰሜኑ ኃይሎች የጋራና የጸና እርምጃ የአብይ አህመድን አገዛዝ መቃብር የሚቆፍር የኢትዮጵያን ህዝብ ከጭቆና ቀንበር ነጻ የሚያወጣ የማይቀር እውነት ነው። ድል ለሰሜን ጀግና ሰራዊት፣ ድል ለህዝብ ልጅ ለፋኖ፣ ነጻነት እስከሚረጋገጥ ድረስ ትግሉ በድል አድራጊነት የሚቀጥል ይሆናል ተብሏል። በሌላ በኩል ደግሞ አገዛዙ በሰሜኑ ጦር ግንባር እየገጠመ ባለው ከባድ ወታደራዊ ሽንፈት የፋኖና የሰሜን ኃይሎች የተቀናጀ እርምጃ ከፍተኛ ውጥረት ውስጥ መግባቱ ተረጋግጧል። በሁመራ ሸሬናና በዋገምራ የደረሰባቸውን ውድቀት ተከትሎ የብልጽግና ሁለት ዋና ዋና ክፍሎች የሆኑት ኦህዴድ ኦዴፓና በአዲን በአዲስ አበባ ኢሊሊ ሆቴል ጥብቅና አስቸኳይ ስብሰባ ላይ ተቀምጠዋል። የዚህ ስብሰባ ዋነኛ ማጠንጠኛና የጭንቀት ሰንሰለት ጽምዶ ሊበላን እየመጣ ነው፣ በአስቸኳይ ወታደራዊ እርምጃ መውሰድ አለብን የሚል ድንገተኛ መደናገጥ ላይ የተመሰረተ ነው ተብሏል። የዚህን ስብሰባ ፖለቲካዊ ይዘትና ስልታዊ አካሄድ ጥልቀትና ትንተና ስንመለከተው አገዛዙ የህዝብን ጥያቄ ለመመለስ ከመዘጋጀት ይልቅ በጠባብ የጎሳና የቡድን ጥቅም ላይ የተመሰረተ ሴራን ማጠናከሩን በግልጽ ያሳያል። በስብሰባው ላይ የተደረሰበት ስምምነትም ሆነ የተሰመሩት መስመሮች የኢትዮጵያ ሉዓላዊነት የሚፈታተኑ አደገኛ አጀንዳዎችን የያዙ ናቸው። ሀገሪቱ በህዝባዊ ትግልና በጽምዶ እንቅስቃሴ የምትበታተን ከሆነ የቡድኑ አባላት እርስ በርሳቸው የሚያደርጉትን የስልጣንና የመሬት ድልድል አደባባይ አወጥተውታል። እንደ መረጃው አመላካችነት ኦህዴድ አዲስ አበባን ብቻውን ለመቆጣጠርና ለመውሰድ ሲያቅድ፣ በአዲን ደግሞ በምላሹ ወልቃይትን ለመውሰድ በድብቅ ተስማምተዋል። ይህ አካሄድ የብአዴን አመራሮች ለህዝብና ለአካባቢያቸው ጥቅም የቆሙ ሳይሆን ከኦህዴድ
ከኦህዴድ ጋር በማበር የራሳቸውን ወንበርና የስልጣን ዕድሜ ለማራዘም ሲሉ የክልሉ ህዝብና ጥቅም የሸጡበት አሳፋሪ አሰራር ማሳያ ሆኗል። የብአዴን አመራር ከራሱ ፍላጎት ተነጥሎ ከኦህዴድ ጋር የሚያደርገው ይህ አሻጥር አገዛዙ ከህዝብ ያለውን ትስስር ሙሉ በሙሉ እንዳጣ የሚያረጋግጥ ፖለቲካዊ ከዳተኝነት ነው ተብሏል። ይህ የኤሌ ሆቴል ስብሰባ እንደሚያሳየው የብልጽግና አገዛዝ የመጨረሻ ሰዓታት ላይ ይገኛል። በሰሜንና በሌሎች የአገሪቱ ክፍሎች በፋኖና በሌሎች ታጣቂዎች እየተወሰደ ያለው ወታደራዊ እርምጃ ያስከተለበትን ሽብር ለመሸፈን የሚደረግ የስልጣን ድርድርና የቁጥጥር ስልቶች ውጤት አልባ መሆናቸውም ግልጽ ነው። ህዝባዊ ትግል የጽምዶ እንቅስቃሴ ሀገሪቱን ከዚህ አፋኝና ዘረኛ ስርዓት ነፃ ለማውጣት የሚደረጉ ጥረቶች የማይቀሩ መሆናቸውን የአገዛዙ ሰፈር ድንጋጤ በግልጽ ያሳያል። የዚህ አባዝ የተሞላበት ስብሰባና የጥገኝነት ስምምነት የብልጽግና መውደቅ ሊያስቀር የሚችል አይደለም። ይልቅስ የውድቀትን ፍጥነት የሚያፋጥነው ታሪካዊ ወንጀል ነው ተብሎለታል። በሌላ በኩል ደግሞ በፌዴራል መንግስትና በህወሓት መካከል እየተባባሰ የመጣው የቃላት ጦርነትና የሰራዊት ማከማቸት ሂደት ከፍተኛ ውጥረት ውስጥ መክተቱ ተገለጸ። በአገዛዙና በህወሓት በኩል የፕሮፓጋንዳ ጦርነት መጧጧፉ ሲነገር የፖለቲካ ተንታኙ ግርማ ካሳ በዚህ ሂደት ውስጥ የለውጡ ባለቤት ፋኖ መሆኑ አመላክቷል። ትንታኔው እንደሚያስረዳው ፋኖ በወሬ ላይ ሳይሆን በተግባር በዝግጅት ላይ ትኩረት አድርጎ እየተንቀሳቀሰ ይገኛል። ህወሓት ከፌዴራል መንግስቱ ጋር ለሚያጋጥማት ጦርነት ብቃቷ አነስተኛ መሆኑን በመጥቀስ ለብቻዋ ጦርነት ከከፈተች ያለ ጥርጥር እንደምትደመሰስ ጠቁመዋል። በመሆኑም ህወሓት ከፋኖ አባላት ጋር ትብብር ውስጥ ጁኒየር ወይም ሁለተኛ ጋር በመሆን እንቅስቃሴዋን ማቀናጀት እንደሚገባት ተገልጿል። ፋኖና ህወሓት ተመካክረው የጋራ ስትራቴጂ ከዘረጉና እኩል ዘመቻ ከጀመሩ ያገዛዙ መጨረሻ እጅግ የቀረበ እንደሚሆንም ተመላክቷል። በሌላ በኩል ፋኖዎች ብቻቸውን በጎንደር፣ በጎጃም፣ በወሎ፣ በሸዋና በወለጋ በተቀናጀ ሁኔታ ትልቅ ዘመቻ ቢያካሄዱ እንዲሁም ከጎንደር ጎጃምና ወሎ የተውጣጡ ቢያንስ 4 ኮሮች ወደ ሸዋ በመግባት በአዲስ አበባ ደጃፍ ጠንካራ ውጊያ ቢያደርጉ አገዛዙ ማብቃቱ የማይቀር መሆኑም ተነስቷል። በዚህ ላይ ህወሓት በአፋር በኩል ተጨማሪ እንቅስቃሴ ብታደርግ የአገዛዙ ጦር ከፍተኛ መበታተን እንደሚያጋጥመው የገለጸው ይኸው ትንተና የስጋት የኦሮሞ ብልጽግናን የብአዴን ባለስልጣናትና እንደ ኢዜማ ያሉ አካላትን ከፍተኛ ጭንቀት ውስጥ እንደከተታቸው አክሎ ገልጿል።